አስካለ ማርያምና ገብረ ማርያም ስንት ናቸው? ሁለት። ስንት ልብ ነው ያላቸው? 1 ሚሊዮን ዓመት ተቀምጠው ሐዋርያት ዓመት ኢየሩሳሌም ሲቀመጡ በእስጢፋኖስ ስብከት ተጨምሮ 8000 ክርስቲያኖች በአንድ ዓመት ውስጥ ኢየሩሳሌም ውስጥ ሞሉ። 8000 ክርስቲያን የኔ የሚለው ሐሳብ አልነበረው። 8000 ክርስቲያኖች አንድ ሐሳብ ነበራቸው። አንድ ሐሳብ ብቻ። ህሊናሁ ለብእሲ መንፈሱ ይእቲ ይላል ቅዱስ አትናቴዎስ ሃይማኖተ አበው ላይ። የሰው ዕውቀቱ የሰው ልቡ ነፍሱ ናት ይላል። ያመኑ ሰዎች አንድ ሐሳብ ነበራቸው። ለምን? ስለሚያምኑ። ከኤዥያ፣ ከአውሮፓ፣ ከሰሜን አፍሪካ፣ ከምስራቅ አፍሪካ፣ ከየትኛውም የዓለም ክፍል ተሰብስበው በሞት የቃሉን በሉት ስንት ልብ ነበራቸው? አቤት! አንድ ልብ ነበራቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ የምናገኘው የመጽሐፍ ቅዱስ ክፍል ነው። እንግዲህ ምን ብሎ ይናገራል? ኩሎሙ እለ አምኑ በአሃዱ ልብ ወበአሃቲ መንፈስ አልቦ እሙስቴቶሙ ዘይብል ዘዚአየ ንዋይ አላ ዘኩሎሙ ህቡረ ይላል። ያመኑትም ሁሉ አንድ ልብ ነበራቸው። ያመኑትም ሁሉ አንድ ልብ ነበራቸው። ከነሱም መካከል ይህ የኔ ነው የሚል አልነበረም፣ የሁሉም አንድ ነበር እንጂ ይላል። ያመኑትም ሁሉ አንድ ልብ ነበራቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 32፣ የሐዋርያት ሥራ ምዕራፍ 2 ቁጥር 43 ላይም ታገኙታላችሁ። ሁለት ቦታ የተነገረ ነው። በአሐዱ ልብ ወበአሐቲ መንፈስ ይጸመዱ ውስጥ ቤተ መቅደስ፣ በቤተ መቅደስ ውስጥ አንድ ልብ ሆነው ያገለግሉ ነበር ይላል። ይህንን ቃል የጻፈልን ቅዱስ ሉቃስ ነው። የሐዋርያት ሥራን የጻፈው ቴዎፍሎስ ለሚባል አንድ ንጉሥ እንዲያው የሐዋርያትን ስማቸውን እስኪ ዘርዝረ ንገረኝ ብሎ መልእክት ላከበት። ንጉሡ ቴዎፍሎስ የሚባለው ንጉሥ የሐዋርያትን ስም ዝርዝራቸውን ጽፈ ላክልኝ ቢለው አይ ስምንማ የሚያከብረው ምንድን ነው ብሎ ነው ስራ ነው እንጂ ብሎ ስራቸውን ጽፎ ላከልን። ስም በስራ ይከብራል። ስለዚህ የሐዋርያት ስራ ተባለ መጽሐፋቸው። ሐዋርያትን ሐዋርያ አድርጎ ያስከበራቸው ስራቸው ነውና በዚህ የሐዋርያት ሥራ በተባለው መጽሐፍ ቅዱሳን ሐዋርያት ለቤተ ክርስቲያንና ለክርስቶስ ፍቅር የከፈሉትን ዋጋና የእግዚአብሔርን ረዳትነትና መጋቢነት የምናሳይበት ነው። 12 ደቀ መዛሙርት 12 ቅንጣት ስንዴ ሆነው በዓለም ተዘርተው ዓለምን እንዴት አድርገው በመንፈስ ቅዱስ ኃይል ድል እንደነሱትና ቤተ ክርስቲያንን እንዳሰፏት የሚያሳይ መጽሐፍ ነው እና በዚህ መጽሐፍ ውስጥ ጌታ 12 ሐዋርያትን 72 ደግሞ አርድእት ደቀ መዛሙርት ሌሎች አርድእትን 36 ደግሞ ከእህቶች ወይም ከእናቶች ቅዱሳት አንስት የሚባሉትን ከሴቶች 36 ከሐዋርያት 12 ከሐዋርያት በኋላ የመረጣቸውን 72 አድርጎ 120 ቤተሰብ መርጦ ክርስቶስ ያስተዳድር ነበር። በኋላ ቅዱሳን ሐዋርያት ጌታ እንዲህ ብሎ ቃል ገብቶላቸው ነበረ። ዮሐንስ ወንጌል ምዕራፍ 12 ላይ አማን አማን እብለክሙ እመ ኢወድቀት ህጠተ ስርናይ ዲበ ምድር ባሕቲታ ትነብር እመሰ ወድቀት ወሞተት ብዙሃ ፍሬ ትፈሪ። እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ካልወደቀች፣ ካልፈረሰች፣ ካልሞተች ብቻዋን ትኖራለች። የስንዴ ቅንጣት ግን የዮሐንስ ወንጌል ምዕራፍ 12 ላይ ነው። እርሻ ላይ ከወደቀችና ከፈረሰች ብዙ ፍሬ ሆና ትነሳለች ብሎ አስተምሯቸው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ሲናገር የስንዴ ቅንጣት ብሎ የተናገረው ራሱን ነው። ራሱን የስንዴ ቅንጣት ይላል። የስንዴ ቅንጣት መሬት ላይ ካልወደቀች ብቻዋን ትኖራለች አለ። እኔ ካልሞትኩ እኔ ብቻ ሕያው ሆኜ እኖራለሁ። ምክንያቱም ጌታችን ኢየሱስ ክርስቶስ ራሱ ሕይወት ነውና
እሱ ሕይወት ስለሆነ የአብ ልጅ ነው፣ አምላክ ነው፣ የባሕርይ አምላክ ነው። የተዋህደው ሥጋም በተዋህዶ የባሕርይ አምላክ ነው። ስለዚህ እኔ ካልሞትኩኝ ብቻዬን እኖራለሁ። ከሞት ግን ስንዴዋ መሬት ላይ ስትጨመር ብዙ ፍሬ እንደምታፈራው እኔ ስሞት እናንተ ታፈራላችሁ፣ ቤተ ክርስቲያን ትበዛለች። የእኔ ሞት የቤተ ክርስቲያን በረከት ነው። ስለዚህ እኔ ስሞት ትበዛላችሁ አላቸው። እውነትም ሲሞት 120 ቤተሰብ ነበር እስኪሞት። የሞት ዕለት እንዲያውም ከመስቀሉ ስር የነበረ አንድ ደቀ መዝሙሩ ዮሐንስ ከእናቱ ጋር፣ ከዛ ደግሞ ጥቂት ሴቶች አብረው ከመስቀሉ ስር ነበሩ። 11 ደቀ መዛሙርት ግን መስቀል ስር አልተገኙም ነበር። ሲሞት ብቻውን ሞተ። ሲነሳ 12ቱን ሰበሰባቸው። 120 ቤተሰቡም ቀስ ቀስ እያሉ የትንሣኤ ዕለት 12ቱ ተሰበሰቡ። ከዛ ቀስ እያሉ 72ቱም 36ቱ ቅዱሳት አንስትም አንድ ላይ መሰብሰብ ጀመሩ። የመስቀል ዕለት የተበተኑትን የትንሣኤ ዕለት ሰበሰባቸው። ሲያርግ ባርኳቸው፣ አንድ ቤተሰብ አድርጓቸው ሄደ። እሱ ባረገ በ10ኛው ቀን መንፈስ ቅዱስን ለከላቸው። እንደምታውቁት በአንድ ቤት ተሰብስበው ሳሉ እነዚያ 120 ቤተሰቦች 120 ብቻ ናቸው። በአንድ ቤት ውስጥ ተሰብስበው ሳሉ መንፈስ ቅዱስ መጣና በየራሳቸው ትከሻ አደረባቸው፣ አረፈባቸው። እኔ ስሞት ትበዛላችሁ ብሎን አልነበረም ጌታ? የዚያን ጊዜ ከ12ቱ ደቀ መዛሙርት አንዱ ቅዱስ ጴጥሮስ ተነስቶ ስብከት ሰበከ። ሲሰብክ በአንድ ጊዜ ስብከቱ 3000 ክርስቲያኖችን ጨመረበት። ስንት ጨመረበት? ስለዚህ ጌታ ስሞት ምን ትላላችሁ ብሎ ነበረ? ስሞት ትበዛላችሁ፣ የእኔ ሞት የቤተ ክርስቲያን መብዛት ነው ብሎ ነበረ። እንደተናገረው ቃሉን ሳያጥፍ መድኃኔዓለም በ10ኛው ቀን 3000 ክርስቲያኖች በአንድ ገበሬ ስብከት ተጨመሩ። ምክንያቱም ቅዱስ ጴጥሮስ ገጠሬ እስራኤላዊ ነው አይደለም? አሳ አጥማጅ፣ የገጠር እስራኤል ገጠሬ ገበሬ ነው። መንፈስ ቅዱስ በባዶ አእምሮ ላይ ልቡን ለሰጠው ሰው እንደሚሰራ ሲያስረዳን በዚያ ምስኪን የነበረ የ55 ዓመት ገበሬ መንፈስ ቅዱስ በልቡ ነው አድሮ 3000 ሰዎችን ንግግር ከሚታወቅበት ከግሪክና ከሮማ የመጡትን በራሳቸው ቋንቋ የመንፈስ ቅዱስ ቃል እንዲሰማቸው አድርገው 3000 ተጨመረበት። ዓመት ተቀምጠው ክርስቲያኖች ሐዋርያት ዓመት ኢየሩሳሌም ሲቀመጡ በእስጢፋኖስ ስብከት ተጨምሮ 8000 ክርስቲያኖች በአንድ ዓመት ውስጥ ኢየሩሳሌም ውስጥ ሞሉ። 8000 ክርስቲያኖች። እነዚህ 8000 ክርስቲያኖች ገንዘባቸውን ያመጡና ለሐዋርያት ያስረክባሉ። ሐዋርያት እህል ይገዙና እራት ሁሉም አንድ ላይ ይበላል። ከዚያ ውስጥ ማንም ሰው 8000 ክርስቲያን የኔ የሚለው ሐሳብ አልነበረው። ስንት ሺህ ክርስቲያን ነው? ስንት ሐሳብ ነው የነበራቸው? ንገሩኝ እንጂ። አንድ ሐሳብ ነበራቸው። 8000 ክርስቲያኖች አንድ ሐሳብ ነበራቸው። አንድ ሐሳብ ብቻ አንድ ሐሳብ ነበራቸው አይልም። እንደውም መጽሐፉ ያለ ምንድን ነው? ስንት ልብ ነው? አቤት! አሁን ይህንን ነገር ስታስቡት ምን ይመስላችኋል? መቼም ልብ የሚባለው እቺ ደም የምትረጨው ከረጢት ናት መቼስ አይደለም? እቺ ደም የምትቀበለውና የምትረጨው ናት ልብ የተባለችው። እና አንድ ልብ ከሆነ ሁላቸውም እያወጡ ጥለው በሆነ ሰው አንድ ልብ እያሰቡ ነው ወይም በዚያች ደም በአንድ ሰው ደም እየረጩ ነው በአንድ ሰው ልብ። እንደሱ ማለት መቼስ አይሆንም። እና ልብ የሚባለው ምንድን ነው? ልብ ሰው የሚያስበው በልቡ ነው በጭንቅላቱ ነው? ንገሩኝ እንጂ። ሰው የሚያስበው በዚህ ነው በዚህ ነው? በዚህ ነው በዚህ ነው? እስኪ የምታስቡበትን ንኩት። ለማንኛውም እንዳንረባበሽ ንኩ። የምታስቡበትን ማሰቢያችሁን ንኩት። በምን አውቃችሁት ነው? እኔ የሚመስለኝ ያወቃችሁት እንደው ብዙ ሊቁ ናችሁ ሳይሆን ያወቃችሁት በጣም ብዙ ስትጨናነቁ ሎድ እንደበዛበት ቴሌቪዥን እየሞቃችሁ እዚህ ላይ ይመስለኛል። በዚያ ባትማሩ እንኳን ሲነዳችሁ ታውቁታላችሁ። ራስህን ፈልጦ ሲጥልህ ቢያንስ በዚህ ይገባል፣ በዚህ እንደምታስብ ነው። እንደው በቃ የአእምሮ ባለሙያ መሆናችን ይቅርብን።
እንደዚያ ከሆነ ልብ ማለት ማሰብ ነው። ልብ እውቀት፣ አእምሮ ማለት ነው። ልብ የሚለው ቃል ግዕዝ ነው። ልብ ማለት አእምሮ ማለት ነው፣ እውቀት ማለት ነው። ልባዌ ማለት ማስተዋል፣ ልብ ልባዌ፣ ለበወ ለበወት ማለት ማስተዋል፣ እውቀት፣ አእምሮ ማለት ነው። ስለዚህ ልብ ማለት እውቀት ከሆነ ለምንድን ነው ይቺ ደም የምትረጨው ልብ የተባለች? ለምን ይመስላችኋል? ለምንድን ነው እንደዚህ የተባለበት ምክንያት ሰው ነፍስ አለው። ነፍስ አለው። ነፍስ ስራዋን የምትሰራው እዚህ ውስጥ ነው። እዚህ ላይ ነው የምትሰራው። ይሄ የነፍስ የስራ ፋብሪካዋ ነው። ይሄ ቦታዋ ነው፣ ስራ ቦታዋ ነው። ይሄ ሐሳቧን የምታዘጋጀው እዚህ ውስጥ ነው። ይሄን ተጠቅማ ነው። ነፍስ ደግሞ ሰውነት ውስጥ እንድትኖር ደም ያስፈልጋታል። ደም ከደረቀ ቀጥታ ደም ከተማዋ ስለሆነ ነፍስ ጥላው ትሄዳለች። ነፍስ ጥላው ስለምትሄድ የሰው ልጅ ከዛ በኋላ ማሰብ አይችልም ማለት ነው። ስለዚህ ነፍስ እንድትኖር ደም ያስፈልጋታል። ነፍስ እንድትኖር ነፍስ ያስፈልጋል። ነፍስ ደግሞ በደም ማኗሪነት እየኖረች ሐሳቧን እዚህ ውስጥ ታዘጋጃለች። ብዙ ደም ነው የሚለቀቀው። እንግዲህ ትልቁ የደም ጋን ወደ ጭንቅላት የሚሄደው ነው። ስለዚህ በዚያ መሰረት አእምሮዋን ደም ውስጥ ትኖርና ሐሳቧን እዚህ ላይ ታዘጋጃለች ነፍስ። እና በዚያ ምክንያት ይገርማችኋል፣ ከተማይቱ ከረጢቱ በነዋሪው ምክንያት ምን የሚል ስም አገኘች? ነገሩኝ እንጂ ልብ። ምክንያቱም ነዋሪዋ ነፍስ አስተዋይ ስለሆነች በነዋሪቱ በነፍስ ምክንያት ከረጢቲቱ ልብ። ለምሳሌ የአንድ ሀገር ንጉሥ ወይም የአንድ ከተማ ከንቲባ በመኪና ሲመጡ መኪናው ሲመጣ ምኑ መጡ ትላላችሁ? ንጉሱ መጡ ትላላችሁ? ንጉሱ ናቸው መኪና ነው ግን እየመጣ ያለ? ንገሩኝ እንጂ። ስለዚህ ንጉሱ ሲመጡት መኪናው ናቸው እንዴ? መኪናው መጡ መቼም አትሉ። ንጉሱ መጡ ነው። ለምንድን ነው ንጉሱ መጡ የተባለ? መኪናይቱ ውስጥ ባለው ሰውዬ ምክንያት ንጉስ ተብላ ተጠራች ማለት ነው። ማደሪያ ባዳሪ፣ አዳሪ በማደሪያ ይጠራል ይባላል በቤተ ክርስቲያን አስተምህሮ። ልብ የተባለችው እሷ ናት። ስለዚህ ህሊናሁ ለብእሲ መንፈሱ ይእቲ ይላል ቅዱስ አትናቴዎስ ሃይማኖተ አበው ላይ። የሰው እውቀቱ የሰው ልቡ ነፍሱ ናት ይላል። የሰው እውቀቱ የሰው ልቡ ነፍሱ ናት። ታዲያ ያመኑት አንድ ልብ ነበራቸው ማለት አንድ ሐሳብ ያስቡ ነበር ማለት ነው። አንድ ሐሳብ ያስቡ ነበረ። አንድ ልብ ነበራቸው እንጂ አንድ ከረጢት ነበራቸው አይሆንም። አንድ የሁሉ ጭንቅላትም ተጨፍልቆ በመዶሻ አንድ እንደዚህ የተደወለቦለ ቅል ሆኑ ማለት አይደለም። መቼስ ምን ማለት ነው? አንድ ሐሳብ ያስቡ ነበረ። አንድ ሐሳብ ያስቡ ነበረ ከሚለው የምትጨምሩበት አንድ ነገር ነው። እነዚህ ሰዎች አንድ ሐሳብ ያሰቡ ለምንድን ነው ስንል ምን ያሉ ሰዎች አንድ ሐሳብ ነበሩ ነው የሚለን? ያመኑ ሰዎች አንድ ሐሳብ ነበራቸው። ለምን? ስለሚያምኑ። የሚያምኑ ሰዎች ምንጊዜም ልባቸው ስንት ነው? በሞቴ ንገሩኝ እንጂ። የሚያምኑ ሰዎች ልባቸው ስንት ነው? አንድ ነው። አይገርማችሁም? 8,000 ሰው ልነግራችሁ ነው። 8,000 ሰው አንድ ልብ ሊኖረው። ዛሬ ቤተ መቅደስ ውስጥ የገቡ 5 ቄሶች 5 ሳይሆን 500 ልብ ነው። ይቅርታ ያው እኔም ውስጥ ስላለው ችግር የለም፣ አብረን ነው የምንሰዳደብ። እኔ ማለት ነው በቃ እኔ ብለው አባ በሉት ችግር የለም። ሌላውን ቄስ ተውና እኔ እንበል። እሱን ተውት። እኔ ብቻዬን ስንት ልብ ነው ያለኝ? ማት ልብ። ስትጸልዩ ይሁት እንግዲህ ማለት ስትጸልዩት። አሁን ራሱ ስንት ልብ ነው ያላችሁ? አሁን ራሱ በዚህ ሰዓት ሱቅ ይሄዳለ፣ እቁብ ይሄዳለ፣ እድር ይሄዳለ፣ ሚስቱ ጋር ይሄዳለ፣ ወደፊት የሚያገባት ሚስቱ ጋር ይሄዳለ፣ ገበያ ይሄዳለ፣ አሜሪካ ይሄዳለ፣ ስኮላርሺፕ ጋር ይሄዳለ። ያልሄደ የለም እዚህ ውስጥ ራሱ ማለት ነው። ማት ልብ በየሰከንዱ እንግዲህ ሰው በቀን ስንት ሺህ ሐሳብ ነው ያስባል የተባለው አልዘራብድም። ሐኪሞች ሲሉ የሰማቸው እኔ እንግዳ 20 ሺህ ይበሉ ምን ይበሉ እኔ አላውቅም። ዞሮ ዞሮ በጣም ብዙ ሺህ ሐሳብ ነው የሰው ልጅ ጭንቅላት በየቀኑ የሚያበላ። ያመኑ ሰዎች ግን ስንት ልብ አላቸው? አቤት አንድ ልብ አላቸው። አንድ ልብ አላቸው። ሰዎቹ የመጡ ከየት ነው? አገራቸውን ብትቆጥሩት
እመቤቴን ትስቃላችሁ ሀገራቸውን። ግማሹ ከሶሪያ፣ ግማሹ ከሮማ ከጣሊያን፣ ግማሹ ከግሪክ፣ ግማሹ ከመካከለኛው ምስራቅ፣ ግማሹ ከፍልስጤም ከመላው ዓለም ተሰብስበው ከመላው ዓለም ነው። ይመጣል እንደመጣ ነው የሚቀር፣ ይመጣል እንደመጣ ነው የሚቀር፣ ይመጣል እንደመጣ ነው የሚቀር። ከኤዥያ ከአውሮፓ ተሰብስበው ከኤዥያ ከአውሮፓ ከሰሜን አፍሪካ ከምስራቅ አፍሪካ ከየትኛውም የዓለም ክፍል ተሰብስበው በሞት የቃሉን በሉት ስንት ልብ ነበራቸው? አቤት አንድ ልብ ነበራቸው። ከሰባቱ አህጉር ተሰብስበው አንድ ልብ ነበራቸው። እረ ያ ልብ የት ነው ያለው? ምንድን ነው ያ ልብ? ያመኑ ሰዎች አንድ ልብ። ይኸው ዛሬ ይሁት። እውነቴን ነው። ስንት ሺህ ነበሩ የዛን ጊዜ? ይቅርታ በጣም አቤት። ባልና ሚስት ቁጥራቸው ስንት ነው? ለየብቻ ቁጥራቸው ግድ የለም። ስንት ናቸው? አስካለ ማርያምና ገብረ ማርያም ስንት ናቸው? ሁለት። ስንት ልብ ነው ያላቸው? 1 ሚሊዮን። እውነት እንደነገራቸው ሰዎቹ ግን ስንት ናቸው? አረ በሞቴ ንገሩኝ። ክርስቲያኖች የዛን ጊዜ የነበሩ ስንት ናቸው? ስንት ልብ? ወለተ ማርያምና ገብረ ማርያም ደግሞ ስንት ልብ? 1 ሚሊዮን። አይጠቅመውም ስላለካ ነው እንጂ ለምንድን ነው? ይሄን በደንብ እንድታስተውሉ ትፈልጋለህ እግዚአብሔር ቤተሰቦች። እንግዲህ የዛ ጊዜ እንዳልኳችሁ ከአውሮፓ ከአሜሪካ ከምናምን ነው። ኢትዮጵያ ስንት ሀገር ናት? አቤት አንድ ሀገር ነን። ስንት ልብ ነው ግን ያለን? ምን የሌለናል? ሞልቶናል። ጎንደሬ ልብ አለን፣ ጎጃሜ ልብ አለን፣ ወሎዬ ልብ አለን፣ ሸዋዬ ልብ አለን፣ አዲስ አበባዬ ልብ አለን። የሌለን ልብ አለን። መቀሌዬ ልብ አለን፣ ጅማዬ ልብ አለን፣ ሶማሌዬ ልብ አለን። እዚህ ራሱ ብታመጧት ቀበሌ 7ዬ ልብ አለን፣ ቀበሌ 14 አለን፣ ቀበሌ 11 አለን፣ አባይ ማዶ አለን፣ ሰባት አሚት አለን። ስለማላውቀው ነው ሰፈሩ። የሌለን ልብ አለ። እንዲህ አሁን ቀላል መስሏቸዋል። በእውነት እግዚአብሔር በሚያውቀው በዚህ ዘመን ያጣ ነው ይሄንን ነው። አንድ ልብ መቼ ነው የምንኖረው? ይሄ ከፍተኛ ክህደት ነው። አምኖ አንድ ልብ አለመሆን፣ በየጎጡ ማሰብ፣ በየሀገሩ ማሰብ፣ በየግል ማሰብ ከፍተኛ የሆነ ሃይማኖትን ከመካድ የሚከፋ በሽታ ነው። ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ። እንዲህ ነው የሚለው፣ እየሰማችሁ ነው። የሆኑ ሰዎች አንድ ንጉሥ ነግሶ ለዚህ ሰውዬ ግብር አንገብርም አሉ። ገብሩ አንገብርም አሉ። ይሄ ሰውዬ ንጉሱን አክብረውታል? አላከበሩትም? መልሱ እንጂ። አቤት አላከበሩትም። በጣም ጥሩ። ይህ ሰዎች ይቀጣቸዋል? አይቀጣቸውም? አቤት ጥሩ። ንጉሥ ግብር ገብሩ ብሏቸዋል። ማን? እገሌ። ማን? ንጉሥ እገሌ። የማን አባቱ ንጉሥ? አልከፍልም። ዋጋውን ያገኛል። ጥሩ። ሌላኛው ሰውዬ ደግሞ መጣ። ንጉሥ ሺህ ዓመት ይንገሱ፣ እርስዎን ንጉሥ ያደረገልን አምላክ ይመስገን፣ እድሜውን ያርዝምልዎት አለ። ዙፋናቸውን ደግሞ ብድግ አደረገና በመጥረቢያ ቆርጦ 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 ፈልጦ 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 1000 ፍልጥ አደረገው። ይሄ ሰውዬስ ንጉሱን ያከብረዋል? አያከብረውም? ንገሩኝ እንጂ። ያከብረዋል? አያከብረውም? ይቀጣል? አይቀጣም? ይቀጣል። ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? ለንጉሱ አንገብርም ንጉሱንም አናውቅም የሚሉት ሃይማኖት የሌላቸው ሰዎች ናቸው ይላል። ንጉሱን አንተን ያንተን ንግስና ተቀብለናል ብሎ ዙፋኑን የሚፈልጠው ደግሞ ክርስቲያን ሆኖ ቤተ ክርስቲያንን የሚከፋፍል ሰው ነው ይላል። ይሄ ሰው ከከሃዲ ሰው እኩል ነው። ቤተ ክርስቲያንን የሚከፋፍል ሰው፣ ለየብቻው የሚያስብ በየመንደሩ የሚያስብ ሰው ይሄ ሰውዬ የክርስቶስን ዙፋን ከፋፍሏል። የክርስቶስ ዙፋን ደግሞ ቤተ ክርስቲያኑ ናት፣ ማደሪያው ናት። ቤተ ክርስቲያን ማለት የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ነው። ቤቱን እየፈለጡ እየማገዱ
አቶ ገሌ ጥሩ ጎረቤቴን አከብራለሁ ይባላል እንዴ? የሰውየውን ቤት ማገሩን እየመዘዙ እያቃጠሉ ግድግዳውን እያፈረሱ ወንድሜ ገሌ አይባልም። ያመኑትም ስንት ልብ ነበራቸው? አቤት! እና በሞቴ የተወደዳችሁ የእግዚአብሔር ቤተሰቦች አንድ ልብ እናስብ። አሁን የሚያስደንቃችሁ ነገር በአንድ ቤተ ክርስቲያንና በሌላ አጥቢያ መካከል አንድ ልብ መሆን የለም። ፉክክር ነው የሚኖረው። እኔ ስለ ባህር ዳር አይደለም የማወራው። በጣም ይቅርታ አድርጉልኝ። እግዚአብሔር በሚያውቀው የትም ከተማ ማሰብ ትችላላችሁ። በማርያም በቤተ ክርስቲያንና በሚካኤል ቤተ ክርስቲያን፣ በገብርኤል ቤተ ክርስቲያንና በጊዮርጊስ ቤተ ክርስቲያን ፈጽሞ የተለያየ ማለት ነው። ወይም በአቡነ ገብረ መንፈስ ቅዱስ እና በተክለ ሃይማኖት ብታዩት የተለያየ ፉክክር፣ ሰንበት ትምህርት ቤት ከሰንበት ትምህርት ቤት ፉክክር፣ ጽዋ ማህበር ከጽዋ ማህበር ፉክክር፣ እኔ በልጥ አንድ ልብ ፈጽሞ የለን። ስታመጡት ወደ እያጠባችሁ ነው። ወደ መቅደስ ብታመጡት፣ ወደ ቤተ ክህነታችን ብታመጡት፣ ወደ የራሳችን ብንወስደው፣ ወደ ቤት ብትወስዱት፣ ሰው በስጋው ደግሞ ተጋብቶ በተክሊል ተጋብቶ አንድ አካል ሆኖ ሚስት ከአባቷ ተለይታ ባል ከማን ተለይቶ ከእናቱ ተለይቶ አንድ አካል ከሆነ ብሎ በጣም ብዙ ልብ። እንዲህ ያለ ነገር ማን ያመጣብን? ምን ስላላወቅን ነው አንድ ልብ የሆን ነው? አሁን ለምን ይሄን ርዕስ እንዳነሳሁት ታውቃላችሁ? ኢንተርኔት ውስጥ ብትገቡ ሁሉም ሰው የቤተ ክርስቲያን ተቆርቋሪ ነው። ሁሉም ሰው። መፍትሄው ግን የማን ነው? የየራሱ ነው። ያም እንዲህ ነው፣ ቤተ ክርስቲያን እንዲህ መደረግ አለበት፣ ያም ተነስቶ ሲኖዶስ እንዲህ ማድረግ አለበት፣ ያም ይመጣና ቤተ ክህነት እንዲህ ማድረግ አለበት፣ ሰባኪዎች እንዲህ ማድረግ አለባችሁ፣ እንንትና እንዲህ ማድረግ አለባችሁ ይላል። አሁን ስለ ቤተ ክርስቲያን ችግር እንኳን ገብታችሁ ዩቲዩብ ላይ ወይም የሆነ ላይ ብታዩ 100 ሰው ከተናገረ 100 አይነት መፍትሄ ነው የሚመጣው። ያ በራሱ ችግር ነው እየተናገርኩት ያለ ያ በራሱ ችግር ነው። ሰዎችም የሚፈልጉብን ዲያብሎስም የሚሰራው እንዲህ እያደረገ ነው። ለቤተ ክርስቲያን የተቆረቆር እየመሰለን 100 አይነት ሐሳብ በማሰብ ሳንሰበሰብ ስለመሰብሰባችን የተለያየ ሐሳብ እያወራን ተበትነን እንጨርሳለን። እውነቴን ነው የምነግራችሁ። የሶርያ ቤተ ክርስቲያን የበተናት ይሄ ነው። ግማሾቹ እንደ ኤፍሬም ያስባሉ፣ ግማሾቹ ደግሞ እንዳንዱ ያስባሉ። የአርመን ቤተ ክርስቲያን ሊበትናት አሁን አደጋ ላይ ናት። ዛሬ ራሱ አሁን በዚህ ወቅት እንኳን ያ ችግር የመጣው ከዚህ መከፋፈላቸው ነው። አንድ ልብ ግን የሚኖረን ከቤት ጀምሮ ነው እና የእግዚአብሔር ቤተሰቦች ባለንበት ሀገር ሁሉ ባለንበት ሜዳ ሁሉ አንድ ልብ እንዲኖረን አንደኛ መንፈስ ቅዱስ ይደርብን። መንፈስ ቅዱስ የሚያድርብን በቤተ ክርስቲያን ስንለይ ነው። አግናጤዎስ መንፈስ ቅዱስ የት ነው የምትለኝ ከሆነ ቤተ ክርስቲያን ይችውልህ ይላል። ቤተ ክርስቲያን ባለችበት መንፈስ ቅዱስ አለ። ከቤተ ክርስቲያን አንለይ። ሁለተኛ ለስጋው ደግሞ እንዘጋጅ። ሶስተኛ አንድ ሰው ሐሳብ ሲሰጣችሁ ከሰውየው አንጻርና ከራሳችሁ አንጻር ሳይሆን ከወንጌል አንጻር እዩት። ለጋራ ለተሰበሰብንበት ጉዳይም እንደ ግል ሐሳባችን ማቆም ትተን እንደ ወንጌል ሐሳብ እናስብ። መድኃኔዓለም አንድ ልብ ይስጠን።